ሰላም ጤና ይስጥልኝ እንደምዋላችሁ ታዳነኝ ከታዱ ክሬቲቭ በዛሬው ቪዲዮ ላይ ስለ አካውንቲንግ ፕሪንሲፕልስ እናወራለን። አካውንቲንግ ፕሪንሲፕልስ ማለት ምን ማለት ነው? ምንስ ጠቀሜታ አለው የሚለው እናያለን። አብራችሁን ቆዩ። ቪዲዮን ከወደዳችሁት ላይክ፣ ሼር እና ሰብስክራይብ አድርጉ። እንግዲህ አካውንቲንግ ፕሪንሲፕልስ በምንልበት ጊዜ መመሪያ ነው። እነዛ መመሪያዎች ደግሞ የሚጠቅሙን አካውንቲንግ ሪካርድ በምናደርግበት ጊዜ ፋይናንሻል ስቴትመንት በምናዘጋጅበት ጊዜ ሪካርዲንግ አለ፣ ፕሮሰስ አለ። ከዛም ደግሞ ፋይናንሻል ስቴትመንቱን እናዘጋጃለን ማለት ነው። ስለዚህ አንድ ቢዝነስ ተቋም እነዚህን ፕሮሰሶች በሚያደርግበት ጊዜ እንደ ጋይድላይንስ ወይም እንደ መመሪያ ሊከተላቸው የሚገቡ ናቸው። ይህም በሚጠቀምበት ጊዜ ደግሞ ምንን ያረጋግጣል? የኮንሲስተንሲውን ሊያረጋግጥበት ይችላል። ትራንስፓረንሲ እንዲኖረው ወይም ግልጸኝነትን እንዲኖረውና ክሊር የሆነ ፋይናንሻል ሪፖርት ለማዘጋጀት ሊጠቅመው ይችላል ማለት ነው። ስለዚህ እነዚህን የተቀመጡ ፕሪንሲፕሎችን ተከትሎ በሚዘጋጅበት ጊዜ ሪፖርት ከአሁን በፊት ጋፕ ብለን በምንጠራው ወይም ጀነራሊ አክሰፕትድ አካውንቲንግ ፕሪንሲፕል እንደውም አሁን ላይ ደግሞ በኢንተርናሽናል እየተጠቀምበት ባለው ኢንተርናሽናል ፋይናንሻል ሪፖርቲንግ ስታንዳርድስ ሁለቱም እነዚህን ፕሪንሲፕሎች ይጠቀማሉ ማለት ነው። ስለዚህ እነዚህን ሩሎች ወይም እነዚህን ጋይድላይንሶች ምንድን ናቸው? እነሱን ተከትሎ ደግሞ ሪፖርት መሰራቱ ምንድን ጥቅም አለው የሚለውን እናያለን ማለት ነው። የመጀመሪያው ፕሪንሲፕል እና አንድ የቢዝነስ ተቋም መከተል ያለበት ፕሪንሲፕል ኮንሲስተንሲ ፕሪንሲፕል ነው። እንግዲህ ኮንሲስተንሲ ፕሪንሲፕል በምንልበት ጊዜ ቀጣይነት ያለው ፕሪንሲፕል ነው። ይሄም ማለት አንድ የቢዝነስ ተቋም በሚከተለው ለምሳሌ ጋፕን ከሆነ ተከትሎ እየሰራ ያለው በተመሳሳይ የሆነ ሜተር ነው መጠቀም ያለበት እንጂ አንድ አመት ጋፕን ተጠቅሞ ሊሰራ በሁለተኛው አመት ደግሞ አይኤፍአርኤስን ተጠቅሞ እንደዚህ የተዋሃደ ነገርን መስራት ሳይሆን በተመሳሳይ የሚሰራበት የአካውንቲንግ ሜተር ተመሳሳይ መሆን መቻል አለበት። ከጋፕ ወደ አይኤፍአርኤስ መቀየር ካለበት አንድ አመት ላይ እሱን ፕሮሰስ በሚመለከተው አካል ክንትን ካለ በኋላ በተመሳሳይ እሱን ተከትሎ የሚሄድ ነው እንጂ የተቀላቀለ ወይም የተዋሃደ አሰራር መከተል መቻል የለበትም ነው። ሁለተኛው ፕሪንሲፕል አክሩዋል ፕሪንሲፕል ነው። እንግዲህ አንድ የቢዝነስ ተቋም አክሩዋል ቤዝን ተጠቅሞ ከሆነ እንግዲህ እንደሚታወቀው አክሩዋል ቤዝ እና ካሽ ቤዝ የሚባሉ ፕሪንሲፕሎች አሉ። አክሩዋል ቤዝ በምንልበት ጊዜ አክሩዋል ዲፈራል እና ካሽ ቤዝ የሚባሉት ናቸው ማለት ነው። ስለዚህ ከነሱ ውስጥ አክሩዋል ቤዝ ፕሪንሲፕል ማለት ኤክስፐንስ በሚኖርበት ጊዜ ወይም ወጪ በምናወጣበት ጊዜ ወይም ገቢ በምናገኝበት ጊዜ በሁለቱም በኩል ጥሬ ገንዘብን በእጃችን እስካልተቀበልን ጊዜ ገቢ ነው ብለን ላንመዘግብ እንችላለን። ወይም ወጪን እስካልከፈልነው ድረስ ወጪ አይደለም ብለን እናስብ እንችላለን። ግን በዚህ በአክሩዋል ፕሪንሲፕል ግን እንደዛ አይደለም አሳምሽኑ። ለምንድነው? ጥሬ ገንዘብን እስካልተቀበልን ድረስ አገልግሎቱን ሰጥተን ጥሬ ገንዘብ ባንቀበልም ግን ሰርቪሱን እስከሰጠን ዴሊቨር እስካላደረግን ድረስ ሰርቪሱን ምንድን አለን ብለን ልናስብ እንችላለን። ገቢ አለን ብለን መታሰብና ለዛም አስፈላጊው ምዝገባ ወይም ሪከርድ ተደርጎ ማለፍ መቻል አለበት ጥሬ ገንዘብ ወይም ክፍያው እስኪፈጸም ድረስ። በተመሳሳይ ደግሞ ወጪ ኑሮብን ነገር ግን ክፍያ ካልከፈልን ክፍያውን እስከምንከፍል ድረስ የዚህን ያህል ብር ወጪ አለብን ተብሎ ተመዝግቦ መታለፍ አለበት እንጂ ከካሽ ጋር ሳይሆን ሰርቪሱ ከማግኘት ወይም ሰርቪሱን ከመስጠት ጋር የተያያዘ ስለሆነ አክሩዋል ቤዝ ፕሪንሲፕልን መከተል ያለብን በዚህ ምክንያት ነው ማለት ነው። ያው ሶስተኛው ፕሪንሲፕል ጎይንግ ኮንሰርን ፕሪንሲፕል ይባላል። እሱም ጎይንግ ኮንሰርን ፕሪንሲፕል ማለት አንድ ቢዝነስ ተቋም ለተወሰነ ጊዜ ብቻ ነው የተቋቋመው ሳይሆን ቀጣይነት ያለው መሆኑን ያ ቢዝነስ ተቋም ለብዙ ጊዜ የሚቆይ
ስለዚህ ስራዎችን መሰራት ያለባቸው በዛ በብዙ ጊዜ እንደሚቆይ ተደርጎ ለእያንዳንዱ አሴት ለእያንዳንዱ ሊያቢሊቲ ቫልዩ ተሰጥቷቸው መሰራት መቻል አለበት። ቀጣይነት እንዳለው ድርጅቱ ዛሬ ብቻ ሳይሆን ረጅም ጊዜ የሚቆይ ተደርጎ ነው ስራ መሰራት ያለበት። ይህን ኮንሴፕት መያዝ አለበት ማለት ነው። ሌላኛው ፕሪንሲፕል እንግዲህ ማቺንግ ፕሪንሲፕል ይባላል። ይሄም ማቺንግ ፕሪንሲፕል ማለት የኤክስፐንስ እና ሬቨኒው ነው። እንግዲህ አንድ ቢዝነስ ተቋም እንደሚታወቀው ወጭና ገቢውን ነው መሰረት አድርጎ ትርፋማ ነው ወይም አትራፊ አይደለም ወይም አትራፊ ነው ተብሎ የሚወሰነው። ስለዚህ ይህን ወጭና ገቢውን በየትኛው በተመሳሳይ ታይም ኢንተርቫል ውስጥ ነው መደረግ ያለበት። ለምሳሌ የ2017 ትርፍ የሚወሰነው በ2017 ገቢና በ2017 ወጭ ነው። ከዛ ውጭ ግን የ2016ን ገቢ ከ2017 ወጭ ላይ በማቀናነስ አይሰራም ማለት ነው። ስለዚህ የዛን አመት ወጭ ለዛው አመት ገቢ ከዛ ዲፈረንሱ እንግዲህ ፕሮፊትም ሎስም ሊሆን ይችላል የሚለካው ግን በተመሳሳይ ታይም ኢንተርቫል ነው ማለት ነው። ስለዚህ ማቺንግ የሚደረገው ምንድነው የዛ አመት ገቢ ከዛ አመት ወጭ ጋር ማች ተደርጎ እንዳልኳችሁ እንግዲህ አትራፊ ነው ወይ አትራፊ አይደለም የሚለው ይወሰናል ማለት ነው። እንግዲህ ይሄ አንዱ ፕሪንሲፕል ነው። ሌላው ኢኮኖሚክ ኢንቲቲ አሳምፕሽን ነው። አሳምፕሽን ምንድነው? አንድ ቢዝነስ ተቋም አለ። በተመሳሳይ የዛ ቢዝነስ ተቋም ኦነር ግለሰብ ሊሆን ይችላል ወይም በሽርክና ምናምን የተቋቋመ ሊሆን ይችላል። ስለዚህ የግለሰቡ የግል ሀብት ከቢዝነሱ ጋር የቢዝነሱ ሀብት ጋር መቀላቀል የለበትም። ለምሳሌ ግለሰቡ ብር አምጥቶ ከቢዝነሱ መጨመር የለበትም። የቢዝነሱ መነሻ ካፒታል አለው። ከዛ በኋላ ራና አድርጎት አትራፊ ሊሆን ይችላል፣ ኪሳራም ሊገጥመው ይችላል። ነገር ግን ከግለሰቡ ብር በሂሳብ የማይታወቅ ብር ወደ ቢዝነሱ መቀላቀል የለበትም። በተመሳሳይ ደግሞ ከቢዝነሱ ያለ በቢዝነሱ የሚያገኘው ገቢ ደግሞ ቀጥታ ብድግ አድርጎ ደግሞ ወደ ግለሰቡ ተጠቃሚነት ወይም ወደ ግለሰቡ ኪስ መግባት የለበትም። ስለዚህ ሁለቱ መለየት አለባቸው። ግለሰቡ የሚጠቀምበት አለ፣ የቢዝነሱ ደግሞ ሂሳብ ብቻውን ከመነሻ ካፒታል ጀምሮ ክትትል ተደርጎበት አስፈላጊው ምዝገባ መደረግ መቻል አለበትና ስለዚህ መለያየት አለባቸው። ቢዝነስ ኢንቲቲ ኮንሴፕቱ ይሄ ነው ማለት ነው። ሌላው ሞኔታሪ ዩኒት አሳምፕሽን። ይሄ ማለት ደግሞ ምን ማለት ነው? አንድ ቢዝነስ ማንኛውም የሚያደርገው እንቅስቃሴ በገንዘብ ተለክቶ መቀመጥ መቻል አለበት። ለምሳሌ ድጋፍ ሊያደርግ ይችላል ለአንድ በጎ አድራጎት ሊሆን ይችላል። አንድ የቢዝነስ ተቋም ያ ቢዝነስ ተቋም ያደረገው ነገር ለምሳሌ ሰርቪስ ማድረግ ከሆነ የሰጠው ሰርቪስ ምን ያህል እንደሆነ በብር ሜጀር ተደርጎ ሪከርድ መደረግ አለበት እንጂ ለምሳሌ የሆነ ድጋፍ ለማድረግ ወይ መንገድ ለመስራት የሆነ ኪሎ ሜትር የመጥረግ ሰርቪስ ሰርቶ ከሆነ እሱስ ወደ ብር ተቀይሮ ነው እንጂ ይሄን ያህል ኪሎ ሜትር እንዲህ አድርጎ ሰርቪስ ሰርቶ አይባልም። ወደ ገንዘብ ተቀይሮ ግን በገንዘብ የዚህን ያህል ብር ሰርቪስ ዴሊቨር ተደርጓል ሪከርድ ይደረጋል ማለት ነው። ስለዚህ ማንኛውም እንቅስቃሴው ወደ ምንድነው ወደ በገንዘብ ሜጀር መደረግ አለበት። ይሄም እንግዲህ እንደሚታወቀው ፋይናንሻል ስቴትመንቶች ተዘጋጅተው የሚሰጡት ለአመራሩ ወይም ለድርጅቱ የበላይ አካላት ወይም ለሚመለከታቸው ነው። እነሱም ለምንድነው ዲሲዥን ሜክ እንዲያደርጉ ነው። በድርጅቱ ላይ የተወሰነ የሚያደርጉትን ማስተካከል እንዲሰጡ ዲሲዥን ሜክ እንዲያደርጉ ነው የአካውንቲንግ ዋናው ሮሉ። ስለዚህ ምንድነው የተደረገው፣ ስንት ብር ነው ዶኔት የተደረገው የሚለውን ነገር ወይም ማንኛውም ወይም ወደ ድርጅቱም የመጣ ደግሞ ከሌላ አካል ደግሞ የመጣ ዶኔሽን ሊኖር ይችላል። እሱንም ኢንተርምስ ኦፍ መኒ ነው ተመዝግቦ መቀመጥ ያለበት ማለት ነው። ሌላኛው ፕሪንሲፕል ታይም ፔሪድ አሳምፕሽን ነው። ታይም ፔሪድ አሳምፕሽን ማለት የሚሰሩ ማንኛውም የፋይናንሻል እንቅስቃሴዎች በጊዜ ተዘጋጅተው ፋይናንሻል ስቴትመንቱ በወር ሊሆን ይችላል፣ በ3 ወር ሊሆን ይችላል፣ በአመት ሊሆን ይችላል ለሚመለከታቸው አካላት ሊደርስና አፕዴት ሊያደርጉት ይገባል እንጂ እንዳልኳችሁ ለዲሲሽን ሜከር የማያገለግል
ዝም ብሎ የተቀመጠ ሂሳብ መኖር የለበትም። በጊዜው ሪፖርት ተዘጋጅቶ ወይም ፋይናንሻል ስቴትመንት ሊቀርብ ይገባል ነው። ሌላው በሚዘጋጀው ሪፖርት ላይ ፉል ዲስክሎዥር ፕሪንሲፕል ሊኖረው ይገባል። እንግዲህ ፉል ዲስክሎዥር ማለት ምን ማለት ነው? መግለጫ ፉል አንዳንድ ጠቃሚ የሆኑ መረጃዎችን ከሪፖርቱ ባሻገር አታች ማድረግ ወይም መግለጽ ማለት ነው። እንግዲህ ፉል ዲስክሎዥር ማለት ለዲሲዥን ሜከሩ ወይም ያንን ሪፖርት መሰረት አድርጎ ተጠቃሚ ለሆነ ለዲሲዥን ለማድረግ ባንኮች ሊሆን ይችላል፣ ኢንቨስተርስ ሊሆን ይችላል፣ የሚመለከት አካል ያን ድርጅት ለመገምገም እንዲያስችላቸው ለምሳሌ ከተሰብሳቢ ብር ያ ድርጅት በዱቤ የሸጠው ሊኖር ይችላል። ተሰብሳቢውን ጀነራል ሆኖ 1 ሚሊዮን ብር ተሰብሳቢ አለኝ ብሎ ሊጽፍ ይችላል፣ ሪፖርት ሊያደርግ ይችላል። ግን 1 ሚሊዮን ብር ከማን ያለ የሚል ደግሞ ዘርዘር ያለ ኢንፎርሜሽን ደግሞ እንዳልኳችሁ ለተጠቃሚዎቹ ጠቃሚ እንዲሆን ዲስክሎዝ ማድረግ መቻል አለበት። ያ ሲሆን የበለጠ ደግሞ ውሳኔውን ክሊር ሊያደርገው ይችላል። ያ ካልሆነ ግን ጥቅልል ያለ 1 ሚሊዮን ብር በቃ ከምን ያለ ምናምን የሚል እንዳይኖር ጠቃሚ የሆኑትን ለዲሲዥን ሜከር ወይም ለዛ ኢንፎርሜሽን ተጠቃሚ ለሆኑት አካላት ገላጭ የሆኑ ነገሮች ሊቀመጥ ይችላል ማለት ነው። ሌላው ማቴሪያሊቲ ፕሪንሲፕል ነው። እንግዲህ ማቴሪያሊቲ ማለት ክብደት የምንሰጠው አንዳንድ ነገር በጣም ለድርጅቶች ጉጅ የሚሆን ነገር ከባድ ነገር ፊገር ካለ እዛ ላይ ኮንሰርን እናደርግ። ሌሎች ግን ሲግኒፊካንት ከሆኑና ያን ያህል በእንትን ላይ ሮል የማያመጡ ከሆነ ደግሞ እነዛን ትሪት እያደረግን እንዲሄድ ያ መስሪያ ቤት ወይ ይቅርታ ያ ድርጅት ይጠበቃል ማለት ነው። እንግዲህ ከሞላ ጎደል ይህ ነው። ይህን በምናደርግበት ጊዜ እንግዲህ እነዚህ ፕሪንሲፕሎችን በሚከበሩበት ጊዜ ምን ይሆናል? ያው ሪላያብል የሆነ ወይም ታማኝ የሆነ ሪፖርት እንድናወጣ ትራንስፓረንት ግልጽ የሆነ እንዲሆን ፋይናንሻል ሪፖርቱ እንደዛ እንዲሆንና በዛ ሪፖርት ተነስተው ኢንቨስተሮች ሊሆን ይችላሉ፣ እንዳልኳቸው ባንከሮች ሊሆን ይችላሉ፣ የተለያዩ አካላት ያን ፋይናንሻል ስቴትመንት ተጠቅመው ዲሲዥን የሚሰጡ አካላት ደግሞ ጤነኛ መሆኑን ማረጋገጥ ችለው ማስፈላጊውን ውሳኔ እንዲወስኑ ያስችላል ማለት ነው። እንግዲህ ዛሬ ቪዲዮ ይሄ ነው። ከወደዳችሁት ላይክ፣ ሼር እና ሰብስክራይብ አድርጉ። በሚቀጥለው ቪዲዮ እስከምንገናኝ ድረስ ሰላም ቆዩኝ። ቻው።